መስመራችን ትክክል ነው ወይ ለምንድን ነው 50 አመት ታግለን 17 አመት ጦርነት አካሂደን ደርግ የሚባል ትልቅ አምባገነን ግዙፍ አምባገነን መንግስት በህዝብ ትግል ጥለን 27 አመት ሙሉ ልማት ሰርተን አሁን ለምንድን ነው ይሄን ሁሉ ጠላት ያፈራል አሁን ለምንድን ነው ራሳችንንም ከዛም አልፎ የትግራይን ህዝብ እንዲህ አይነት ሰቆቃና ችግር ውስጥ የከተተው መስመራችን መንገዳችን ምን ችግር ቢኖርበት ነው ከዚህ ነው ግምገማው መነሳት አዲስ አበባ ላይ ቁጭ ብሎ ህዝብና ህዝብን ያጋጨ ጦርነት ያካሄደ የስልጣን እድሜን አዲስ አበባ ላይ ያራዝማለሁ እሱን እስካደረኩ ድረስ ደግሞ ውጤታማ ነኝ ብሎ የሚያምን መንግስት ነው ያለው እና ሀገሪቱ በጣም በሚያሳዝን ሁኔታ በእንዲህ አይነት መንግስትና አገዛዝ እጅ ነው የወደቀችውና አጠቃላይ ሀገራዊ ሁኔታውን ስታየው ቀውስ ውስጥ ነው ያለው እጅግ ውስብስብ የሆነ ከባድ ቀውስ ውስጥ ነው ያለው ማለት ይቻላል መልካም የአማራ ክልል ውስጥ ያለው ጦርነት ጋር ተያይዞ ማለት የፋኖ እንቅስቃሴ አሁን ህዝባዊ ሆኗል የህዝብ መሰረት ይዟል ስለዚህ ወደ ኋላ የማይቀለበስበት ደረጃ ደርሷል የሚላሉና ጦርነቱ በድርድር የሚያልቅበት ወይ በሰላማዊ መንገድ የሚፈታበት እድል ይኖራል ወይንስ በኃይል ነው የሚጠናቀቀው ምን አይነት እድገቶች እያሳየ ነው እንዳልሽው ህዝባዊነት አለ ምልሽ መጀመሪያ ፋኖች እኮ ወደ ትጥቅ ትግል ሲገቡ እዚህ ግባ የሚባል ኃይል አልነበራቸው ክላሽን ኮፕ የታጠቁ ወጣቶች ናቸው የነበሩት በውስጣቸው አንድ ኮሎኔል ወይም አንድ ጀነራልም አልነበረም ፕሮፌሽናል የሆነ ሰራዊትም አልነበራቸው እና ብሶት ነው ይዘው የገቡት የህዝብ ድጋፍ ነው ይዘው የገቡት በሂደት ግን አሁን ወደ መደበኛ ሰራዊትነት እየተቀየሩ ያያየን ከባድ መካከለኛ መሳሪያዎችን የታጠቁበት ሁኔታ ያያየን እና ከተከላካይነት ወደ አጥቂነት እየተሸጋገሩ ሆኖን ያያየን ይሄን የአማራ ክልል ችግር በሰላማዊ መንገድ ለመፍታት በጣም ይቻላል እንደው እኮ አማራ አካባቢ ያለው አጠቃላይ የፖለቲካ ሁኔታ ለገዢው ፓርቲ የተመቸ ነው የነበረው አብዛኛው የአማራ የፖለቲካ ልሂቅ ከሁለት አመት በፊት እኮ ያገዛዙ ደጋፊ ነበር የጠቅላይ ሚኒስትር አብይ አህመድ እኮ ደጋፊ ነበር በዚህ ሰው አማካኝነት እንጠቀማለን የሚል አመለካከት ነው የነበረው ነገር ግን ገፍቶ ያው ቀደም እንዳልኩሽ አገዛዙ በስሩ ካልተንበረከክሽ በስተቀር እድሜ ይኖረኛል ስልጣኔ ይረጋጋል ብሎ ስለማያምን ቀጥታ ካልተንበረከካችሁ ትጥቃችሁን ካልፈታችሁ ወደሚል እንቅስቃሴ ነው እና ይሄን ችግር ምንም ጥርጥር የለውም መጀመሪያም ጦርነቱ መነሳት አልነበረበትም ከተነሳም በኋላ በቀላሉ በውይይትና በድርድር መፍታት ይቻል ነበር ችግሩ ምንድነው አገዛዙ ፍላጎት የለው ስለዚህ አገዛዙ አሁን በሰላም ችግሩን ለመፍታት በሽምግልና ችግሩን ለመፍታት ሞክራለሁ ይያለ ፕሮፓጋንዳ ሲያሰራጭ እንሰማለን ይያለ ግን ያለው ምንድነው ጠመንጃችሁን አስቀምጡና እንታረቅ ነው ይያለ ያለው ምን ይያለ ነው በሌላ አባባል ተሸነፉና እንታረቅ ነው ይያለ ያለው ሁለት ተፋላሚ ኃይል አንዱ ተሸንፎ አይደለም ወደ ድርድር ወደ እርቅ የሚመጣው ሁለቱም አሸናፊ ለመሆን የተሻለ ስምምነት ላይ ለመድረስ ይሄ መንግስት ግን እርቅ የሚለው ይሄ መንግስት አንቺ ተሸንፈሽ ትጥቅሽን ፈተሽ በሱ ስር ተንበርክከሽ መተዳደር መገዛት ስትጀምሪ ትግራይም ውስጥ ጦርነቱን ያስቀጠለው ይሄ ነው ኦሮሚያም ውስጥ ጦርነቱን ያስቀጠለው ይሄ ነው አማራ ክልልም ውስጥ አሁን ጦርነቱ የበለጠ ተጠናክሮ እንዲቀጥል ያደረገው ይሄ አመለካከት በምንም ተአምር በሰላም ድርድር ያመ እሱ ስለ ሰላም ድርድር ሲያወራ ምን ይያለ ነው ተሸነፉና ትጥቃችሁን ፍቱና በኔ ስር ሁኑና እንታረቅ ነው ይሄ በየትኛውም ዓለም ውጤት አምጥቶ የሚያቅ አስተሳሰብ አይደለም እና ሪሊ ኢትዮጵያ ውስጥ የገጠመን ችግር በሰላም በውይይት በድርድር መፈታት የማይችል ችግር ሆኖ አይደለም ወይ ኢትዮጵያ ውስጥ አሁን የገጠመን ችግር ሌሎች ህዝቦች ሌሎች ሀገሮች ባለፈ ታሪክ ገጥሟቸው ያላለፉት አዲስ ችግር ሆኖ አይደለም ሌሎች ህዝቦችና ሀገሮች ገጥሟቸው የተሻገሩት ችግር ነው እኛም ውስጥ ያለው ትልቁ ችግር እኛ ጋር ምንድነው ችግሩ የተፈጠረውን ችግር በውይይት በድርድር የመፍታት የፖለቲካ ባህል ያለው ፍላጎት ያለው አገዛዝ አይደለም ያለው ሁሉን ነገር በጠመንጃ ፈቷል ሁሉን ነገር በስሬ አንበርክኬ መግዛት ይችላል ብሎ የሚያምን አገዛዝ ነው ያለው በዛ ምክንያት ነው ችግሩ ሊፈጠር ያቻለው እና ዋናው ተጠያቂው ፌደራል መንግስቱ በእውነት ከልቡ የሰላም አጀንዳ ቢያራምድ ኖሮ ችግሮችን በውይይት በድርድር ለመፍታት ፍላጎት ቢኖረው ኖሮ በጣም በብዙ ርቀት ኢትዮጵያ ወደ ሰላም የመግባት እድል ነበራት መጀመሪያም የዛ አይነት አስተሳሰብ ያለው መንግስት ነው ብሎ ነው የኢትዮጵያ ህዝብ በተሳሳተ መንገድ
ደግፎት የቆመው ይሄን አገዛዝ ነገር ግን ይሄ መንግስት መወደድን አይደለም የፈለገው መከበርን አይደለም የፈለገው ይሄ መንግስት የፈለገው መፈራት በኃይል ማንበርከክ እንደፈለገው በዚህ ምክንያት ነው ግጭቶች የሚፈጠሩት ግጭቶች ደግሞ ወደ ጦርነት እየተቀየሩ ያሉት እና ምንም በሰላማዊ መንገድ ከዚህ በኋላ ከዚህ መንግስት ጋር ተነጋግሮ የመፍታት እድል ያለ አይመስለኝም ተስፋ መቆረጥ የለበትም የህዝብ ህልውና ጉዳይ ስለሆነ አሁንም ቢሆን ይሄ መንግስት ጫና ሊደረግበት ይገባል በሰላም በውይይት በድርድር ችግሩን እንዲፈታ ግን ደግሞ በጥያቄ የሚመጣ ለውጥ የለም ስለጠየቅ ነው ይሄን መንግስት ስለተማጸን ነው ወደ ሰላም ይመጣል ማለት አይደለም እሱን ማድረጋችን መቆም የሌለበት ቢሆንም ይሄ መንግስት ከዚህ በኋላ የሰላምን አማራጭ ሊቀበል የሚችለው ወዶ አይደለም ተጠይቆ አይደለም በትግል ተገዶ ከዚህ ውጪ ይሄ መንግስት በጥያቄ በፍላጎት ወደዛ አቅጣጫ ይሄዳል ብሎ የሚያስብ ሰው ካለ እኔ የኢትዮጵያ የፖለቲካ ሁኔታ በአግባቡ አልገባውም የሚል እምነት ነው ያለኝ መልካም በቅርቡ ባላማጣ ባጋጠመው ችግር ላይ በአቶ ሰሎሞን በተባለው ባለሀብት ላይ በእሳቸውና በቤተሰቦቻቸው ላይ ያጋጠመው የቦምብ ጥቃት ነበረ ሁለት ልጆቻቸውን እስከ ማጣት የደረሱበት ትልቅ ወንጀል የተፈጸመበት አጋጣሚ ነበርና በዚህ ዙሪያ ላይ ያሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በዚህ ጉዳይ ላይ አስተያየት ሰጥተው ነበረ ድርጊቱን አውግዞ ከዛ በኋላ ደግሞ የትግራይ ኃይሎች እንደዚሁ ከፋኖ ጋር ግንኙነት እንዳላቸው አመላክተዋል እንደዚሁም ሰሞኑን ጀነራል ጻድቃንም ወደ ሚዲያ መጥተውም እንደዚሁ ጥሪ ሲያቀርቡ ነበር የፌደራል መንግስት ወደ ትግራይ እንዲገባና እርምጃ እንዲወስድ የሚል አስተያየቶችን ሰጥተዋልና በዚህ ዙሪያ በጣም ትልቅ የሚባል ተቃውሞ በማህበራዊ ሚዲያ ያስተናገዱ ነበር ይሄን አስተያየት ምን ለማለት ነው የተፈለገው ማለት አሁን የትግራይ ኃይሎችና የፋኖ ኃይሎች አብረው እየሰሩ ነው ምንልበት አጋጣሚ አለ አንተ አቶ ልደቱ ለረጅም ጊዜያት በፖለቲካው ጉዳይ ስላለ እየተከታተልክም ስለሆነ ግንኙነት አላቸው ብለህ ምታነሳበት አጋጣሚ ወይም ደግሞ እይታለ ወይ የሚለው አንድ ጥያቄ ማንሳት ፈልጋለሁ እንደዚሁ ደግሞ የጀነራል ጻድቃን ጥሪስ ምን የሚያስከትል ይመስላል የፌደራል መንግስት ካሁን ቀደም ወደ ትግራይ ገብቶ ምን እንዳረገ የሚታወቅ ነው የፕሪቶሪያ ውልም አለ ስለዚህ የፕሪቶሪያ ውል ይጣስ ይፍረስ ይያሉን ነው ወይ ይሄን ጉዳይ ወዴት ያመራናል ከመጨረሻው ልጀምር መድህን የፕሪቶሪያው ስምምነት ይጣስ ይያሉ ነው ወይ ያልሽው የፕሪቶሪያው ስምምነት ከተጣሰ ዘመናት ቆይቷል ገና ስምምነቱ በተፈረመ ማግስት ጠቅላይ ሚኒስትሩ ወጥተው የሰጡትን መግለጫ የምታስታውሽ ከሆነ በማግስቱ ማለት ነው ራሱ ስምምነቱን በሚመለከት የሰጡት መግለጫ ስምምነቱን ጥሶታል የፌደራል መንግስት በፕሪቶሪያ ስምምነት 100% የሚፈልገውን አግኝቷል አሸናፊ ሆኗል ብለው የሰጡት ይሄ ስቴትመንት ከፕሪቶሪያ ስምምነት መንፈስ ውጪ ነው የጣሰ ነው አንዱን አሸናፊ ሌላውን ተሸናፊ አድርጎ የሚያቀርብ ቅስቀሳ ይቺ ንግግር የተካሄደችው የፕሪቶሪያ ስምምነት በተፈረመ በማግስቱ ነው ታስታውሽ ከሆነ የሆነ ሎጂ ሄደው የሰጡት መግለጫ ወደ ደቡብ አካባቢ ከዛ በኋላ በነበሩት ሂደቶች ሁሉ ይሄ ስምምነት በየቀኑ ሲጣስ ነው የአገዛዙ ልሳናት በየቀኑ ሲጥሱት ነው ይዋል እና ወደፊት የሚጣስ አድርገን አናቀርበው ማለት ነው ወይም ደግሞ ቅርብ ጊዜ እንደተጣሳ አድርገን አናቀርበው በአጠቃላይ በሂደቱ ሲጣስ የነበረው ተከብሮ ያቀም ከመጀመሪያው የውሸት ነው ይሄ ላይ የጠራ ግንዛቤ ቢኖረን ጥሩ ነው አላማጣ ላይ የሆነውን ነገር ሰምቻለሁ መድህን ግን እንዴት ያ ነገር ተፈጠረ ማን ነው ጉዳዩን የፈጸመው የሚለው ምንም መረጃ የለኝም መረጃ በሌለኝ ሁኔታ ከሌነ የፈጸመው ከሌነው እንዲህ ያደረገው ወይም ከሌነው ተጠያቂው ልል አልችልም በሰዎቹ ላይ በዜጎች ላይ የሆነው ነገር በጣም የሚያሳዝን ነው መንግስት ቢኖር ኖሮ እንደዚህ አይነት ሁኔታ የሚከሰትበት ሁኔታ ባልኖረም ነበር ነገር ግን አሁን የዜጎች ህይወት የዜጎች ሁሉና ትልቅ የሆነ አበሳ ውስጥ ነው አደጋ ውስጥ ነው የዛ መገለጫ ነው በየወስዳል ዝርዝር የሆነ መረጃ ስለሌለኝ አንድን አካል ተጠያቂ አድርጌ አስተያየት ልሰጥ አልችልም ነገር ግን ከሱ ጋር በተያያዘም ሆነ ከዛ በፊት ከዛም በኋላ በእናቶ ጌታቸው አካባቢ የሚሰጡ አስተያየቶች ፌደራል መንግስት ጣልቃ ገብቶ ይሄን ችግር ይፍታ የሚለው ቅድም የተናገርኩትን ነገር ካለ መረዳት ልለው አልችልም መቀበል ካለ መፈለግ የሚደረግ ንግግር
አንድ ሰው የፌደራል መንግስት ጣልቃ ገብቶ ችግር ይፍታ ብሎ ካለኝ ለኔ ለራሱም ክብር የለው ሁኔታውን የፖለቲካ ግምገማው ስተት ነው ምናምን አይደለም በእናቶ ጌታቸው ደረጃ እንደዛ አይነት ያሳሰብ ስተት ይኖራቸዋል የሚል እምነት የለኝ ግን ከራሳቸው ጋር ተጣልተዋል ብዬ ትግራይ ውስጥ ያለን ችግር አንድ ሰው በአደባባይ ወጥቶ የፌደራል መንግስት ይፍታልኝ ካለኝ እኔ የፖለቲካ ሞቷል ብዬ ነው በምንም ተአምር ማን ሆነና ነው በየቀኑ ትግራይ ውስጥ የሚፈጠረውን ችግር የሚቀፈቅፈው ማን ሆነና ነው ለዛ ችግር ማን ነው ተጠያቂውና ነው አሁን የፌደራል መንግስት አንድ ችግር የተፈጠረን ችግር ትግራይ ውስጥ ገብቶ እንዲፈታልን እንጠይቅ እኔ ሪሊ በዛ ደረጃ የሚሰጡ አጠቃላይ አስተያየቶች ከራስ ጋር መጣላት ናቸው ብዬ ነው ወስደው ከእውነት ጋር መጣላት ናቸው ከዛ በላይ ከራስ ጋር መጣላት ናቸው እናቶ ጌታቸው ቢያቆሙት ይሻላል እንዲህ አይነት ፖለቲካ ውስጥ ከሚገቡ አርፈው ቢቀመጡ ዩኒቨርሲቲ ውስጥ ገብተው ያስተማሩ ቢኖሩ ይሻላል በምንም ተአምር ይሄ ፌደራል መንግስት እንኳንስ ትግራይ ሌላም ክልል ውስጥ ገብቶ የሚፈታው ችግር የለም ቅድም እንዳልኩት ሆም ብሎ ጦርነት ጠማቂ ነው ግጭት ፈጣሪ ነው በተለይ ደግሞ ትግራይ ውስጥ ደግሞ የውስጥ መከፋፈል እንዲኖር ትግራይ ሰላም እንዳያገኝ ትግራይ የሚባል ክልል እንደሌሎቹ ክልሎች በስሬ ካልተንበረከከ ካልተገዛ በስተቀር እንቅልፍ አልተኛም ብሎ የሚሰራ መንግስት ላለፉት 7 አመታት የሰራቸው ስራዎች ደርድረን ብንገመግማቸው ይሄን በበቂ ሁኔታ የሚያረጋግጡ ናቸው ስለዚህ አንድ ሰው ተነስቶ አሁን ትግራይ ውስጥ ያለን ችግር የፌደራል መንግስት ወይም ጠቅላይ ሚኒስትር አብይ ጣልቃ ገብተው ይፍታልኝ ብሎ ከነገረኝ ለኔ ሐቁን የካደ ሰው አይደለም ይሄ ሰው ለኔ ራሱን የካደ ሰው እኔ በዚህ ደረጃ ነው የማየው ማለት ነውና ትርጉም አይሰጠኝም እንዲህ አይነቱ ነገር አመሰግናለሁ አቶ ልደቱ ወደ ሌላኛው ጉዳይ ስክላሻግረ በተለይም ደግሞ የትግራይና የኤርትራ ግንኙነት በተመለከተ ፌደራል መንግስት በተደጋጋሚ ክስ ከሚያቀርብባቸው ጉዳዮች አንዱ ነው በተለይ ከዚህ በፊትም በብዙ ጊዜ ሲነገር ነበር በትግራይ የሰራዊቱ አመራሮችም እንደዚህ ፖለቲከኞችም በብዛት ያነሱታል ፌደራል መንግስት ወደ ኤርትራና ወደ ፋኖ እንድንዘምት ጥሪ አቅርቦልን ይሄ ጥሪ ነፍገነዋል አልተቀበልነውም የሚል ምላሽ የሰጡበት ማብራሪያ የሰጡበት አጋጣሚ ነበርና አሁን ግን የትግራይና የኤርትራ ጉዳያችን በሰላም እንፈታለን የሚል አማራጭ እንደተወሰደ እንደዚሁም ደግሞ ህዝብ ለህዝብ ግንኙነቶችም እንደተጀመሩ ያው ያየን ነው ይህን ጉዳይ እንዴት ታያዋለህ ማለት ትግራይ ከኤርትራ ጋር ያለኝን ጉዳይ በሰላማዊ መንገድ ፈታዋለሁ ብላ አማራጭ በመውሰዷ ማለት በፌደራል መንግስት በኩል ለምንድን ነው እንደ ክሴታ የሚቀርብበት እንደዚሁ ፌደራል መንግስት ቦርደር የመጠበቅ ግዴታ የነበረበት እሱ ነው ሆኖም ግን ሰራዊቱ ጠቅልሎ ካስወጣ ረጅም ጊዜ ሆኖታልና ከዚህ ጋር ተያይዞ ትግራይ የወሰደችውን አማራጭ ልክ ነው የሚሉአሉ ይህን ጉዳይ እንዴት ተመለከተዋል የሚል ጥያቄ ላቅርብልህ ቅድምም አንድ ነገር አንስተሽ ነበር ከአማራ ኃይሎች ጋር የትግራይ ኃይሎች ይገናኛሉ የሚል አባባል ይቀርባል እሱንስ ይመስላል ወይ ብለሽ ያነሳሽው ጥያቄ ነበር ሆም ብዬ ያለፍኩት አይደለም ዘንግቼው ነውና አሁን ካነሳሽው ጋር ማብሮ ስለሚሄድ አያይዤ ለየው ብዬ ነው የትግራይ ኃይሎች ከአማራ ኃይሎች ጋር ግንኙነት እየፈጠሩ ነው የሚል ክስ በፌደራል መንግስት በኩል ሲቀርብ ሰማለሁ እኔ በተጨባጭ ይሄ ስለመሆኑ መረጃ የለኝም መረጃ ባይኖርኝም ግን አይሆንም ልላችሁ ሊሆን ይችላል ብዬ አምናለሁ ማንኛውም ኢትዮጵያ ውስጥ ያለ ኃይል አጌንስት የፌደራል መንግስቱ ተባብሬ ልቁም አይልም ብዬ ልከራከራቸው ምክንያቱም በስልጣን ላይ ያለው አገዛዝ ሁሉንም በጋራም በተናጠል አሸንፌ ስልጣኔን አራዝማለሁ ብሎ ያመነ አካል የሁሉም ጠላት ሆኖ የቆመ አገዛዝ በዚህ ሁኔታ አገር ውስጥ ያሉ የፖለቲካ ኃይሎች አይተባበሩም ብዬ ልገምት አልችልም ገምት ካልሽኝ ወደ ትብብር ይሄዳሉ የሚል ግምት ነው ያለኝ ግን የተጨበጠ መረጃ የለኝም በዛ ረገድ እኔም እንደማንኛውም ሰው የሚባለውን ነው የምሰማው ማለት ነው ከኤርትራም ጋር በተመሳሳይ ሁኔታ የኤርትራ መንግስትና የትግራይ ኃይሎች አንድ ላይ እየቆሙ ነው አንድ ላይ እያሴሩ ነው ፌደራል መንግስቱን በጋራ ሆነው ለመውጋት እየተስማሙ ነው ይባላል አሁንም ተጨባጭ መረጃ የለኝም ሳይሆን
ከሻቢያም ጋራ ተባብረው የኢትዮጵያን ችግር ፈታለሁ ብሎ ማሰብ ወይም የትግራይን ችግር ፈታለሁ ብሎ ማሰብ ትክክል ነው ብዬ አላምንም። እምነቴ ይሄ ሆኖ ግን በትግራይ ኃይሎችና በኤርትራ መንግስትም በኩል ግንኙነት አይፈጠርም ብዬ አልደመድምም። ምን ትገምታለህ ካልሽ ሊፈጥሩ ይችላሉ። ለምን ፌደራል መንግስት የትግራይ ኃይሎችን ካላጠፋው እንቅልፍ አልተኛም ብሎ ወሰነ በአንድ በኩል። በሌላ በኩል ደግሞ የባህር ጥያቄ ያለ ቦታውና ያለ ጊዜው አንስቶ በኤርትራ ላይ ጦርነት የማወጅ ስራ እየሰራ ነው፣ የማስፈራራት ስራ እየሰራ ነው። እንዲህ አይነት ፖለቲካዊ ሁኔታ ሲፈጠር እነዚህ ሁለት ኃይሎች ትብብር አያስቡም ልል አልችልም። ገፊ ምክንያት አለ ወደዛ እንዲሄዱ የሚያደርግ ያ ግንኙነት ያ ስምምነት በኔ በኩል ማለት ነው። በቂ መረጃም ባይኖረኝ ባላቅ በዛ ደረጃ የሚደረግ ትብብር ለትግራይም ለኢትዮጵያም ይጠቅማል የሚል እምነት ባይኖረኝ ትብብሩ ግን አይኖርም ብዬ ልል አልችልም። እንዳውም ገምት ካልሽ የመሆን እድሉ ሰፊ ነው የሚል እምነት ነው። ይሄ በስልጣን ላይ የተቀመጠ መንግስት ይሄን ነው ማወቅ ያለበት። በምንም ተአምር ይገናኛሉ፣ ወዳጅ ይሆናሉ፣ ይተባበራሉ የማይባሉ ኃይሎችንም የማስተባበር አቅም ያለው ያ አቅም ከየት ነው የሚመነጨው? ሁሉንም አጠፋለሁ የሚለው አስተሳሰቡ ነው ያን የሚፈጥር። ስለዚህ ለዛ ትብብር ዋናው ተጠያቂ ለኔ ማንም አይደለም። ትብብር የሚፈጥሩት ኃይሎች አይደሉም ዋናው ተጠያቂዎች። እነሱማ የህልውና ፈተና ገጥሟቸዋል። የህልውና ፈተና ውስጥ የወደቀ አንድ ኃይል ከማንም ጋር ሊተባበር ሊል ይችላል። ዋናው ተጠያቂ ሁሉንም ካላንበረከው ሁሉንም ካላሸነፍ አልተኛም የሚለው የፌደራል መንግስቱ ነው ተጠያቂ። ስለዚህ አሁን ይሄ መንግስት በዚህ መልኩ ጦርነትን እንደ አንድ ያገዛዝ መሳሪያ እየተጠቀመ ለምን አጌንስትን የተተባበራላችሁ ብሎ ሊወቅስ አይችልም። ራሱን ነው መጠየቅ ያለበት። ለምንድን ነው እነዚህ ኃይሎች እየተባበሩ ያሉት? ከትናንት በፊት እንደ ጠላት ይተያዩ የነበሩ ኃይሎች እርስ በርስ እንዳውም ግጭት ውስጥ አለመግባባት ውስጥ የነበሩ ኃይሎች ዛሬ ከኔ በተጻራሪ ቆመው ለምንድን ነው የሚተባበሩት ብሎ ራሱን መጠየቅና ለዛ ተገቢ መልስ ነው መስጠት ያለበት። ዋናው ምክንያት ራሱ የፈጠረው ችግር። ስለዚህ አሁን በኤርትራና በትግራይ የሚለው በነገሮች ላይ የህዝብ ግንኙነትን በጣም አጥብቄ ነው የምደግፈው። የማንኛው እዚህ አካባቢ ያለ ህብረተሰብ ከጎረቤቱ ጋር መግባባት አለበት፣ መስማማት አለበት የሚል እምነት አለ። ስለዚህ በኤርትራ ህዝብና በትግራይ ህዝብ ደረጃ የሚካሄድ የህዝብ ለህዝብ ግንኙነት አንደኛ ዘግይቷል ነው እንጂ የምለው አሁን ተጀመረ ከተባለ እኔ አልቃወም። ህዝብ ለህዝብ ግንኙነቱ መጠናከር አለበት የሚል እምነት ነው ያለው። በመካከላቸውም በትግራይና በኤርትራ መካከል ያለ ችግርም በውይይት በድርድር ነው እንጂ ወደፊት መፈታት ያለበት በጦርነትና በግጭት መፈታት አለበት ብዬ አላምንም። ነገር ግን ልክ ቅድም የናቶ ጌታቸው ኃይል ትግራይ ውስጥ የተፈጠረን ችግር በማዕከላዊ መንግስት ጣልቃ ገብነት እንዲፈታ መጠየቁ ስህተት ነው ያልኩትን ያህል ትግራይም ውስጥ ኤርትራም ውስጥ ያለው ትግራይም ውስጥ ኢትዮጵያም ውስጥ ያለን ችግር ከሻቢያ ጋራ በመተባበር እፈታለሁ ብሎ ማሰብም በአስተሳሰብ ደረጃ ስህተት ነው ብዬ ነው። በጣም የተሳሳተ አካሄድ ነው የሚል እምነት ነው ያለው። ነገር ግን ይህ አይነት ትብብር እየመጣ ነው ወይ ካልሽኝ በእኔ ግምት እየመጣ ነው። ምክንያቱም የማዕከላዊ መንግስቱ አካሄድ ትናንት በጠላትነት የሚታዩ ኃይሎች ሁሉ አሁን የመጣባቸውን የህልውና አደጋ ግምት ውስጥ አስገብተው ከፌደራል መንግስቱ ተጻራሪ ህብረት አንድነት እንዲፈጥሩ የሚያደርግ ስልት ነው እየተከተለ ያለው። ለዛ ውድቀት ለዛ ተጠያቂነት መውሰድ ያለበት የፌደራል መንግስቱ ነው የሚል እምነት ነው። በዚህ መልኩ ነው ማለት የትግራይ ኃይሎች ወደ ኤርትራን ወደ አማራ ክልልም እንዲዘምቱ በፌደራል መንግስት የቀረበላቸውን ጥያቄ አለመቀበላቸውስ እንዴት ታያዋል? ማለት በኢትዮጵያ አንድነት ዙሪያ ወይም ደግሞ በኢትዮጵያ ያደጋሉና ዙሪያ መፍትሄ ያመጣ ነበር ብለህ ታስባለህ? ወይም ደግሞ አሁን የተፈጠረውን ያለመተማመኑ ስሜትስ የሚቀንሰው ነገር ነበረ? በመጀመሪያ ደረጃ አንቺ እርግጠኛ ሆነሽ ነው የተናገርሽው። እኔ ግን ተጠይቀውሽ ብለዋል እንቢ ብለዋል መረጃ የለኝም ሲባል ሰምቻለሁ። የትግራይ የሰራዊት አመራሮቹም እንደዚህ ፖለቲከኞቹም በግልጽ በሚዲያ ወጥቶ የተናገሩት አጀንዳ ስለሆነ ምናልባት ከነሱ ሶርሳቸው አንቺ ከሱ ተነስተሽ ነው ከዛ ተነስተን ነው ጥያቄ በትግራይ ኃይሎችም በቀጥታ የሚነገረውን ነገር እርግጠኛ ሆኜ መውሰድ አልችልም በአሁኑ ሰዓት።
ምክንያቱም ከእውነት ይልቅ አብዛኛው ፕሮፓጋንዳ ነው የሚበዛውና ነገሮችን በጥርጣሬ ነው የማየው። ስለዚህ ዞሮ ዞሮ ምንድነው ያ ነገር ተደርጓል አልተደረገም እርግጠኛ ሆኜ መናገር አልችልም። መንግስት ግን አይጠይቅም ብዬ ልጠረጥር አልችልም። ቅድም እንዳልኩሽ ፍላጎቱ ከአንድ ጦርነት ወደ ሌላ ጦርነት መሸጋገር ስለሆነ አንድ ኃይል ከጎኑ አድርጎ ከሌላ ኃይል ጋር መዋጋት እንደ ቋሚ ስልት የሚወስድ ስለሆነ ጠይቋል ቢባል አይደንቀኝም። ሊጠይቅ ይችላል። አንድ ሁለተኛ የትግራይ ኃይሎች በእርግጥ እንደሚሉት ሻዕቢያንም ለመውጋት የአማራ ኃይሎችንም ከፌደራል መንግስት ጋር ሆነው እንዲወጉ ተጠይቀው እምቢ ካሉ ደግሞ በጣም ትክክለኛ እርምጃ ነው የወሰዱት የሚል እምነት አለ። ተገቢ እርምጃ ነው የወሰዱት። ጉዳዩ ሆኗል አልሆነም በሚለው ያለኝ ጥርጣሬ እንደተጠበቀ ሆኖ ከሆነ በጣም ትክክለኛ እርምጃ ነው የወሰዱት። በነገርሽ ላይ የትግራይ ኃይሎች አማራ ክልል ውስጥ ፌደራል መንግስት ጦርነት ሲከፍት ፌደራል መንግስት በአማራ ኃይሎች ላይ ዘመቻ ማካሄዱን አልደገፉም። አብዛኛዎቹ የአማራ ኃይሎች የትግራይን ጦርነት ደግፈው ከፌደራል መንግስቱ ጋር ቆመው ነበር። በዛ ቂም በቀል አማራ ክልል ውስጥ ፌደራል መንግስቱ ጦርነት ሲፈጥር መደገፍ አለብን የሚል እንቅስቃሴ በተግባር አላየሁም። በተግባር አይደለም። እንዳውም አንዳንድ የትግራይ አክቲቪስቶች የፖለቲካ ሰዎች በአደባባይ ወጥተው አማራ ክልል የሚካሄደውን ጦርነት ሲያወግዙ ነው ያየሁት። እኔ ይሄ ትልቅ ብስለት ነው፣ ትልቅ ጨዋነት ነው፣ ተገቢ እርምጃ ነው የሚል እምነት ነው ያለኝ። ስለዚህ ምናልባት ተጠይቀው እንደዛ አይነት አናደርገውም ቢሉ አይደንቀኝም። ሊሉ የሚችሉበት ሁኔታ መኖሩን በተግባርም አይቻለሁ ማለት ነው። ግን እርግጠኛ ልሆን አልችልም። መልካም። የሰሞኑን ማለት የትግራይ የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል ሰሞኑን ወጥተው ከሰጡት መግለጫ መካከል አንዱ በካሁን በኋላ 360 ዲግሪ ምንዘጋበት እድል አይኖርም ተቀይሯል የሚል ሐሳብ ሰጥቷልና መልእክቱ ምን ለማለት ነው? ለማን ነው መልእክት እያስተላለፉ ያሉት? ማለት ከዚህ በኋላስ ምናልባት በፌደራል መንግስትና እንደዚሁም በትግራይ መንግስት መካከል ያለውን ግንኙነት በምን መልኩ የሚቀጥል ይመስላል? ምንም ግንኙነቱ ወደ በጎ አቅጣጫ ይሄዳል የሚል እምነት የለኝም። እንኳንስ ወደ በጎ አቅጣጫ ሊሄድና አሁን ያለው አንጻራዊ ሰላም የትግራይ ህዝብ በብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግር ውስጥ ሆኖ ቢያንስ ጥይት ሳይጮህበት የሚቀጥልበትም ሁኔታ ለብዙ ጊዜ ይቀጥላል የሚል እምነት የለኝም። ምናልባት ነገሮች ከፊታችን ባሉ ሳምንታት፣ ወራት ወደ ለየለት ጦርነት የሚገባበትን ሁኔታ ሊፈጠር ይችላል የሚል ስጋት ነው ያለው። እርግጠኛ ባልሆነ እኔ ባለኝ ግምገማ ያ አይነት ሁኔታ ነው የሚታየኝ። ዶክተር ደብረጽዮን በትግርኛ ስለሆነ ቃለ መጠይቁን የሰጡት እኔ በቀጥታ አላዳመጥኩትም። አሁን ያልሽውን አይነት ነገር እንደተናገሩ ግን በሌሎች አንዳንድ መገናኛ ብዙሃንም ሲነገር ሰምቻለሁ። ቅድም እንዳልኩት ከ2 ዓመት በፊት የነበረውና አሁን ያለው የኃይል አስተላለፍ ተቀይሯል። ማዕከላዊ መንግስቱን መገንዘብ ያቃተው ይሄን 2 ዓመት በኃይል አስተላለፍ ደረጃ የተሻለ ጥንካሬ ላይ የነበረው ፌደራል መንግስቱ ነበር። የተሻለ ጦርነት የማሸነፍ እድል የነበረው ፌደራል መንግስት፣ ብዙ አጋሮች ነበሩ። አሁን ላይ ባለው ተጨባጭ ሁኔታ፣ አሁን ላይ ባለው የፖለቲካ ኃይል አስተላለፍ ግን ፌደራል መንግስቱ ከማንኛው የፖለቲካ ኃይል በታች ነው ጥንካሬ፣ የመሸነፍ እድሉም ሰፊ ነው። ይሄን በትክክል መሬት ላይ ያለውን እውነታ ማንበብ መገንዘብ አልቻለም፣ አይጠበቅም ከሱ። ምክንያቱም በጣም ሪስክ ወሳጅ መንግስት ነው። ባልተገቡ ግምቶችና ሂሳቦች ነው ትልልቅ እርምጃዎችን የሚወስደው፣ ትልልቅ ውሳኔዎችን የሚወስነው እና አሁንም ከጦርነት እጠቀማለሁ፣ ጦርነትን አሸንፋለሁ ብሎ ወደ ጦርነት ቢገባ አይደንቀኝም። ሁልጊዜ የተሳሳተ ሂሳብ ውስጥ ነው የሚገባው። እንደዛ አይነት ሂሳብ ውስጥ ባይገባ ኖሮ ኦሮሚያም፣ አማራም፣ ትግራይም እስካሁን የተካሄዱት ጦርነቶች ውስጥ አይገባም ነበር። ስለዚህ አሁንም እኔ ሰላማዊ ሁኔታ ይመጣል የሚል ተስፋ የለኝም። እንዲመጣ የምፈልገው ሰላም ነው። እንዳለመታደል ሆኖ ግን ወደፊት እየመጣ ያለው እንዳውም የባሰ ቀውስ ውስጥ የሚከት ኢትዮጵያን ብቻ አይደለም አካባቢውን ወደ አጠቃላይ ትርምስ ውስጥ የሚያስገባ የለየለት ሪጂናል የሆነ ጦርነት ውስጥ የምንገባ ነው የሚመስለኝ እና ዶክተር ደብረጽዮን 360 ከዚህ በኋላ አንከበብም ያሉት እውነት ይመስለኛል። እውነት ነው። አሁን ከጀርባ የሱዳን ነባራዊ ሁኔታ ተቀይሯል። የኤርትራ ነባራዊ ሁኔታ ተቀይሯል።
የኤርትራ ኃይሎች ከአብይ ጋር ቆመው የትግራይን ህዝብ ገብተው የጨፈጨፉበት ሁኔታ ነው የነበረው። የትግራይን የኢኮኖሚ ተቋማት በአደባባይ በፀሐይ ያወደሙበት ሁኔታ ነው የነበረው። አሁን ግን ሁኔታዎች ተቀይረው ያው ቅድም እንዳወራ ነው የሚወራው ከትግራይ ኃይሎች ጋር እየተነጋገሩ እንደሆነ ህብረት ለመፍጠር እየተዘጋጁ እንደሆነ ነው። ስለዚህ እውነት ነው ከጀርባ አሁን የመከበብ ሁኔታ የለም። ኢቭን ከፊት ለፊት ከወሰድን ከሁለት ዓመት በፊት የነበረው የአማራ ሁኔታና አሁን ያለው ሁኔታ አንድ አይደለም። የዛሬ 2 ዓመት በተካሄደው ጦርነት የትግራይ ኃይሎች ወደ አማራ ክልል ሲገቡ እንደ ወራሪ ነበረ ወዲያው ነው የተቆጠሩት። ወዲያው ሁሉም ሊፋለማቸው ነበር የተነሳ። አሁን ያለው ሁኔታ እንደዛ አይመስለኝም። የትግራይ ኃይሎችም እኛም የምንጠፋበት ሁኔታ ነው የተፈጠረው። በስልጣን ላይ ያለው አገዛዝ የሰሜኑን ኃይል አዳክሞ ስልጣኑን ለማራዘም እየሰራ ነው። ነቅተንበታል። ስለዚህ እንዳው መተባበር ነው ያለብን የሚል አስተሳሰብ ከጊዜ ወደ ጊዜ እያደገ ነው የመጣው እና ይሄ የሚያሳይሽ ከጀርባም ከጎንም ከፊትም የኃይል አስተላለፉ እየተቀየረ ነው እና ዶክተር ደብረጽዮን በርግጥም እንደዛ ብለው ከሆነ እኔ ይገባኛል ማለት ነው። ተገቢ ግምገማ ነው የሚል እምነት አለ። ዞሮ ዞሮ የትኛውም አይነት ግምገማ ይኖረን የሚያስፈልገን አሁን ለኔ የተመቸ ጊዜ አለና ጦርነት ውስጥ ልግባ ወደሚል አመለካከት መሄድ አለብን ብያለሁ። የቱንም ያህል የማሸነፍ እድል እንዳለን እንኳን ብናውቅ በተቻለና አቅም ጦርነትን ማስወገድ አቮይድ ማድረግ አለብን የሚል እምነት ነው ያለው። ከዚህ በኋላ የትግራይ እናቶች ማለቀስ አለባቸው ብያለሁ። የትግራይ ወጣቶች ልጆች ከዚህ በኋላ ማለቅ አለባቸው ብያለሁ። ስለዚህ ጦርነቱን አሸንፋለሁ በሚል ካልኩሌሽንም ወደ ጦርነት መገባት አለበት ብያለሁ። ግን ደግሞ ሰላም በአንድ ወገን ጥረት ሊመጣ እንደማይችል ደግሞ እረዳለሁ። ማዕከላዊ መንግስቱ አሁንም በኃይል አንበረክካለሁ የሚለውን አሰራሩን መርሁን ካልቀየረ በስተቀር ጦርነት አይቀሬ ነው የሚሆነው። ቅድም አንድ የተናገርሽው ነገር አለ። የትግራይ ኃይሎች እየተዘጋጁ አይደለም፣ የጦርነት ዝግጅት የለም ብለሻል። አላቅም፣ ሊኖርም ይችላል ላይኖርም ይችላል። እውነቱን ለመናገር ካልኖረ ግን ይደንቀኛል፣ በጣም ካልኖረ ይደንቀኛል። ምክንያቱም በየቀኑ የታማጆር ሹሙ እየወጣ የሀገሪቱ ጠቅላይ ሚኒስትር ፓርላማ ላይ እየቀረቡ እያስፈራሩ ነው። የትግራይ ህዝብ መጣንብህ እያሉ ነው፣ ወዮልህ እያሉ ነው። የትግራይ ኃይሎች በዚህ ወቅት የማይዘጋጁ ከሆነ ታሪካዊ ስህተት ነው የሚሆነው። ታሪካዊ ስህተት ነው የሚሆነው። ግን እየተዘጋጁ ነው ወይስ አይደለም የማውቀው ነገር የለም። እና ሪሊ የኃይል አስተላለፉ አሁን ተቀይሮ ግን ቢቀየርም ያን የኃይል አስተላለፍ መሰረት አድርጎ ዛሬ ከትናንት የተሻለ የማሸነፍ እድል አለኝ ብሎ ወደ ሌላ ዙር ጦርነት መግባት ግን አሁንም ትልቅ ስህተት ነው የሚል እምነት ነው ያለው። ማንኛውም ኃይል የትግራይ ኃይሎች አፍጥጦ ጦርነቱ እስካልመጣባቸው ድረስ አሁንም ህልውናቸውን የሚፈታተን ጦርነት በይፋ እስካልተከፈተባቸው ድረስ ራሳቸውን ከጦርነት ማቀብ አለባቸው ብያምናለሁ። አቅማቸውና ሁኔታው በፈቀደ መጠን ራሳቸውን ከጦርነት ማራቅ አለባቸው ብያምናለሁ። ይሄ ማለት ግን መዘጋጀት የለባቸውም ማለት ግን አይደለም። ማንም ኃይል ኢትዮጵያ ውስጥ የአብይ አገዛዝ እስካለ ድረስ ዝግጅት እያደረኩ ነው ቢለኝ አይደንቀኝም። ስህተት ነው ልላችሁ ባይዘጋጅ ነው የሚገርመኝ። ምክንያቱም የህልውና ፈተና ይሄ ኃይል በስልጣን ላይ እስካለ ድረስ ማናችንም የህልውና ደህንነት የለም፣ ማናችንም የህልውና ዋስትና የለም። ስለዚህ አንድ አካባቢ ያለ ኃይል አደጋ እየመጣብኝ ነው ብሎ ራሱን ቢያዘጋጅ አይደንቀኝም። እኔ መሆን ያለበትን እያደረገ ነው ብዬ ነው ማለት። መልካም ቅድም ስታነሳው እንደነበረ አሁን የኤርትራ ኃይሎችም የትግራይም እንደዚሁ በአማራ ክልል ውስጥ ያሉ የፋኖ ኃይሎችም የህልውና አደጋ ገጥሟቸው እንግዲህ ትብብር ማድረግ ከጀመሩ ምናልባት ካጋጠማቸው ችግር አንፃር ሊሆን ይችላል፣ ትክክል ሊሆን ይችላል የሚል ሐሳብ አንስተሃልና እነዚህ ኃይሎች ከተባበሩ አሁን በኢትዮጵያ ላይ ምን አይነት ክስተት የሚያጋጥም ይመስልሃል? ቅድም ያልኩሽ ብልሽ አሁን በታሪካችን እንደ የትግራይ ጦርነት አይነት ጦርነት አጋጥሞን አያውቅም። በፍጹም አጋጥሞን አያውቅም። ምናልባት እኮ ዘመናዊ ኢትዮጵያ የምትባለው ሀገር ከተፈጠረች በኋላ በብዙ የጦርነት ሂደት አልፈናል። በነዛ ጦርነቶች ሁሉ የሞተውን የሰው ኃይል ብንደምረው በትግራዩ ጦርነት የሞተውን ያህል አልሞተም። በነዛ ጦርነቶች ሁሉ የፈረሰውን የኢኮኖሚ መዋቅር ብንደምረው በዛ ጦርነት የወደመውን ያህል
አልወደም ኦሮሚያም የአማራ ክልልም ተመሳሳይ ነገር ነው እየተካሄደ ያለው አማራ ክልል አነሰም አደገም ከነ ድክመቱ በ27 ዓመቱ የኢህአዴግ ስርዓት የተገነቡ መሰረተ ልማቶች እንዳልነበሩ ሆነው እየፈረሱ ህዝቡ ያለቀ ነው ትምህርት ቤት አትሊስት ከነጥራት ጉድለቱ አክሰስ ተፈጥሮለት ትምህርት ቤት የሚሄድ የነበረው ትውልድ አሁን ትምህርት ቤት የማይማርበት ሁኔታ ተፈጥሯል አነሰም አደገም በአምቡላንስ ክሊኒክ ጤና ጣቢያ መድረስ የሚችሉ እናቶች ለመውለድ አሁን አምቡላንስ እንኳን መጠቀም የማይችሉበት ሁኔታ ተፈጥሯል አጠቃላይ ህዝቡ ትልቅ ቀውስ ውስጥ ነው ትልቅ ችግር ውስጥ ነው ያለው እና ይሄ ጦርነት አሁን ይሄ ያለው ጦርነት እንኳንስ አይደለም አዲስ ጦርነት ተፈጥሮ እንኳንስ አይደለም አሁን በተፈጠረው ቅድም ባቀረብኩት የኃይል አስተላለፍ መሰረት የሚካሄድ አዲስ ሪጂናል ጦርነት ተፈጥሮና ያሁኖቹ ጦርነቶች በሰላምና በድርድር ሳይፈቱ ከቀጠሉ ራሱ እንደ ሀገርም እንደ ህዝቡ የመቀጠል ህልውና የለም ስለዚህ ምንድነው አዲስ ጦርነት አሁን ኢትዮጵያ ውስጥ ከመጣ በተለይም ኤርትራያን ያካተተ ደግሞ ጦርነት የሚካሄድ ከሆነ በዚህ የኃይል አስተላለፍ ሪሊ ኢትዮጵያ እንደ ሀገር የመቀጠል እድሏ በጣም የቀጨጨ ነው በአጭር ጊዜ ስቴትለስ የሆነ ሁኔታ ውስጥ ነው በአጭር ጊዜ ያለፈውንም የትግራይ ጦርነት የሩዋንዳውንም ጭፍጨፋ የሚያስከነዳ የእርስ በርስ መጨፋጨፍ በተላለፍ ውስጥ ነው ኢትዮጵያ ብቻ አይደለችም አጠቃላይ ሪጅኑ ቀውስ ውስጥ ነው እና በወደፊቱ የአካባቢው የፖለቲካ ሁኔታ ሪሊ የአካባቢውን ካርታ የሚቀይር የሶቨርኒቲ ጥያቄን የሚያመሰቃቅል ችግር ሊመጣ ይችላል እና ሪሊ ደካማ ሆነን በችግርም ውስጥ ሆነን አገርና መንግስት የሚባል ኤንቲቲ ኖሮን እንቀጥላለን ወይ የሚለው ራሱ ጥያቄ ውስጥ ነው እና ሁለንተናዊ የሆነ ኢማጂን ልናደርገው የማንችል ቀውስ ውስጥ ነው ችግር ውስጥ ነው ይሄን ነው ማሰብ ያለብን እንጂ የኃይል ሚዛኑ ተቀይሯል በዚህ ጦርነት ማን ያሸንፋል የሚለው ካልኩሌሽን ውስጥ ገብተን ይሄን ሪስክ መውሰድ አለብን የሚለው ነገር ጦርነት አፍስጦ ከመጣ መዋጋት ተፈጥሯዊ ግዴታ ምንም ማድረግ አይቻልም እጁን አጣጥፎ የሚቀመጥ ኃይል እንደሌለ አቃል ግን በተቻለ መጠን ጦርነቱን አቮይድ ማስቀረት ነው ያለው የምለው ከዚህ ጦርነት ማናችንም ሰርቫይቭ ላናደርግ እንችላለን ዛሬ የምናሸንፍ የሚመስለው ኃይል ሁላችንም በዛ ጦርነት ተሸናፊ ልንሆን ይችላል ስቴትለስ የሆነ ሁኔታ ውስጥ ልንገባ ይችላል አጠቃላይ የሆነ መተላለቅ ውስጥ ልንገባ ይችላል ስለዚህ አጠቃላይ ሪጅኑ ወደ ቀውስ ውስጥ ነው ለምን የውጭ ኃይሎች እጅ በስፋት ነው እዚህ አካባቢ ያለው አሁን ታቂ ይሆናል በሱዳኑ ጦርነት ይሄው ሱዳን አሁን መንግስት የለሽ ከሆነች 3 አመት ሊሆናል በሱዳኑ ጦርነት ብንቆጥራቸው ወደ 9 ሀገሮች እጃቸውን አስገብተው አሁን ሱዳን ውስጥ ያለ ጦርነት የሱዳን ኃይሎች የሚያካሂዱት ጦርነት ብቻ አይደለም የአካባቢ ሀገሮች የሩቅ ሀገሮች በፕሮክሲ በርቀት የውክልና ጦርነት የሚያካሂዱበት የጦር አውድማ ነው የሆነው ሱዳን በብዙ እጥፍ የባሰ ነው የሚሆነው አሁን ኢትዮጵያና ኤርትራ አካባቢ ይሄ ጦርነት ቢፈነዳ በብዙ እጥፍ የውጭ ኃይሎች እጅ ገባበት በብዙ እጥፍ የውጭ ኃይሎች መፋለሚያ አውድማ ነው ዓለማት ሁሉ የሚሰሩት የጦር መሳሪያ መሞከሪያ ነው መፈተሻ ነው ትልቅ ቀውስ ነው የሚፈጠረው እና አሪል ይሄን ግንዛቤ ውስጥ አስገብተን ራሳችን ለመከላከል ህልውናችን ለማስጠበቅ መዘጋጀታችን እንደተጠበቀ ሆኖ አቅምና ሁኔታው በፈቀደ መጠን ግን ከልባችን ለፕሮፓጋንዳ አይደለም ለዲፕሎማሲ አይደለም ለፒአር ስራ አይደለም ከልባችን ለህዝባችን ደህንነት ስንል ጦርነትን ማስወገድ ነው ያለው ጦርነትን ማስቀረት ነው ያለው እስከ መጨረሻው ደቂቃ ድረስ መረባረብ ያለብን ጦርነት እንዳይፈነዳ ነው የሚል እምነት ነው ምክንያቱም ሊመጣ የሚችለው ቀውስ we can't imagine ማድረግ አይቻልም የሚል እምነት ነው አመሰግናለሁ አቶ ልደቱ የኢትዮጵያ መንግስት አጀንዳ ከነበሩ የአመቱ ትልቁ አጀንዳ በኤርትራ በኩል በተለይም ደግሞ ከቀይ ባህር ጋር ተያይዞ የሚነሳው ጉዳይ ነው ኢትዮጵያ ያለ ባህር በር መኖር አትችልም መቀጠል አትችልም ስለዚህ የባህር በር የማግኘት መብት አለን በኃይልም ይሁን
በሰላም እናስመልሳለን የሚል አጀንዳ ይዞ እንደነበረ ትልቁ የሚዲያ ፕሮፓጋንዳ ወይም ደግሞ የሚዲያ አጀንዳም ሆኖ ቀጥሎ ነበረ። አሁን ባለው ሁኔታ ግን አንተ ስትገልጸው እንደነበረ በኢትዮጵያ ውስጥ ያለውን የኃይሎች አሰላለፍም የኢትዮጵያ መንግስት አቋም ለውጥ እንዲያደርግ ምክንያት ሊሆን ይችላል የሚሉ አስተያየቶችም ይነሳሉ። ሆኖም ግን አሁን እንደቀደሙ የኢትዮጵያ መንግስት ኤርትራ ላይ የኃይል አማራጭ ወስዶ የባህር በር የማግኘት ጥያቄውን የሚመልስበት ሁኔታ ላይ ያለ ማለት እንችላለን። አሁን በኢትዮጵያና በኤርትራ መካከል ያለውን ሁኔታ እንዴት ነው? ወደ ጦርነት የሚያድግበት እድል አለ ወይ? መድህን በሰላምም በኃይልም ይላል ብለሻልና ደጋግሞ ሲሉ ሰምቻለሁ። እንደዛ የሰላም የሚሉትን እርሹ ቀልድ ነው። ስሚ ከአንድ ሀገር ጋር ባለሽ ግንኙነት እኮ በሰላም አንድን ጥቅም ማሳካት የምትችይው እኮ ግንኙነትሽ ሰላማዊ ሲሆን ነው አይደል? የህዝብ ለህዝብ መቀራረብ ካለ በሁለቱ መንግስታትና ሀገራት መካከል ነፃ የኢኮኖሚ ግንኙነት ካለ ጥሩ የፖለቲካ መቀራረብ ካለ አንድን ጥቅም በጥያቄነት አንስተሽ በሰላም ላሳካው ይችላል ልትይዝ ትችያለሽ። አሁን ኢትዮጵያና ኤርትራ ትልቅ ቅራኔ ውስጥ ነው ያለው። እየተነጋገርን ያለነው ወደ ጦርነት ይገባሉ ሳይገቡም ነው አይደል? የፕሮፓጋንዳ ዱላ ድንጋይ የተወራወሩ ነው ያሉት ሊፈነዳ የተቃረበ ውጥረት ውስጥ ነው ያሉት። እንዲህ አይነት ሁኔታ ውስጥ ባለሽበት ሁኔታ ከኤርትራ ማገኘውን ጥቅም በሰላም ነው ማገኘው ካልሽ በህዝብ እየቀለድሽ እያሾፍሽ። በሰላም የሚባል ነገር አይሰራም። በዚህ ወቅት በሰላም የሚባለው ነገር የሚሰራው ሰላማዊ ግንኙነት ሲኖር፣ የተረጋጋ ሁኔታ ሲኖር፣ ጤናማ የሆነ ሁኔታ ሲኖር። ይሄ መንግስት ስለ ጦርነት እያወራ እየተዘጋጀ እየዛተ በኤርትራ መንግስትም ላይ እኮ እየዛተ በሰላምም የሚለውን ጥያቄ ማቅረቡ ቀልድ ነው። ኢኮዥን ውስጥ ሰላም የለም፣ ውሸት ነው። በሰላም አመጣለሁ የሚል አካል እንደዛ አይደለም የሚንቀሳቀሰው። ነገር ግን ሰሞኑንም ብልጽግና ያወጣው መግለጫ ላይ ይሄ ጉዳይ ተጠቅሷል። የኢትዮጵያን የባህር በር ጥያቄ በዓለም አቀፍ መድረክ አጀንዳ ማድረግ ቻልኩ ነው እያለ አዚፍ ለኢትዮጵያ ጥቅም ጥሩ ነገር እንደሰራ እያደረገ ነው ይሄ መንግስት ፕሮፓጋንዳ ለመስራት የሚሞክረው። እውነቱን ልንገርሽ የብልጽግና አገዛዝ ይሄን የባህር ጥያቄ ተገቢ ባልሆነ ወቅትና ሁኔታ ዛሬ ላይ ማንሳቱ ኢትዮጵያ ወደፊት የባህር በር የማግኘት መብቷንና እድሏን የበለጠ ውስብስብና ሩቅ አድርጓል። የበለጠ ባያነሳው የተሻለ ነበር። ከሶማሌም ጋር ሄዶ የፈጠረውን ቀውስ ባይሞክረው የተሻለ ነበር። ከኤርትራም ጋር አሁን እየፈጠረ ያለውን ችግር ባይፈጥረው ኢትዮጵያ የባህር በር ጥያቄ አጀንዳዋ መሆን አለበት ብዬ አምናለሁ። ወደፊት በሰላም በዲፕሎማሲ የባህር በር የማግኘት እድሏን የበለጠ ሩቅና ማይቻል እያደረገው ነው የብልጽግና መንግስት እንጂ አጀንዳውን የተሻለ ደረጃ ላይ እያደረሰው አይደለም። እና አንደኛ ይሄ በሰላም የሚባለው ነገር ቀልድ ነው። ሁለተኛ አሁን ይሄ ጥያቄ የተነሳበት መንፈሱም ትክክል አይደለም። ጊዜውም ወቅቱም ትክክል አይደለም። አንደኛ እንደ ኢትዮጵያዊ አሁን በጣም አንገብጋቢ የሆኑ ቅድሚያ ልንሰጣቸው የሚገቡ ብዙ ችግሮች አሉ ከህልውናችን ጋር የተያያዙ። ዛሬ የኢትዮጵያ ህዝብ ከመኖር ወደ አለመኖር ህይወቱን እየቀየረው ያለው እየለወጠው ያለው የወደብ ወይም የባህር በር ጥያቄ አይደለም። በውድ ዋጋም ቢሆን ሸቀጦቻችንን ከውጭ የምንፈልጋቸውን ነገሮች የምናስገባበት አክሰስ አለ። ከፍለንም ቢሆን በውድ ዋጋም ቢሆን ይሄ ህልውናችንን በቀጥታ አደጋ ውስጥ የከተተ ችግር አይደለም። ከዛ በላይ ብዙ ችግሮች አሉ። ዋናው ችግራችን የሰላም እጦት ነው። ዋናው ችግራችን የጸጥታ ችግር ነው። የጦርነት ችግር ነው። ዋናው ችግራችን ትኩረታችን አሁን የኢትዮጵያ የሚባል መንግስት ቢኖረን ኖሮ 24 ሰዓት እንቅልፍ አጥቶ መስራት የነበረበት ይሄን ሰላም እንዴት አድርጌ ላምጣ፣ ይሄን ጦርነት እንዴት አድርጌ ላስቆም ነበር። ምክንያቱም ህልውናችንን እንደ ሀገር እንደ ህዝብ የሚፈታተነው ዋናው ነገር ጦርነቱ ነው፣ የሰላም እጦት ነው። ቀጥሎስ የኑሮ ውድነቱ ከመኖር ወደ አለመኖር ህልውናችንን እየቀየረ ሰዎች በደሞዛቸው ሰርተው በሚያገኙት ገንዘብ መኖር የማይችሉበት፣ ልጆቻቸውን ትምህርት ቤት መላክ የማይችሉበት፣ ዳቦ ገዝተው ማብላት የማይችሉበት ደረጃ ተደርሷል። ይሄን የኢኮኖሚ ችግር እንዴት ላሻሻል? ይሄ ነበር የአንድነት ችግር አለ። ማህበራዊ ትስስራችን ተበጣጥሷል። ኢትዮጵያውያን እንደ አንድ ሀገርና ህዝብ ማሰብ አቁመናል። እርስ በርሳችን በጠላትነት ነው የምንታየው። ያንቺ ጉዳት የኔ መስሎ አይታየኝ፣ የኔ ጉዳት ላንቺ የራስሽ መስሎ አይታይሽ። በዚህ አይነት ችግር ውስጥ ነው ያለው ኢትዮጵያ።
ስለዚህ ይሄን ችግር እንዴት ልፍታው ህዝባዊ ትስስሩን እንዴት ላጠናክር ያሳሰብ አንድነት የጥቅም አንድነት ያለን መሆኑን እንዴት ላጠናክር ወደሚል አቅጣጫ ነበር መስራት የነበረ እንጂ የባህር በር ጥያቄ አሁን የኢትዮጵያ ቀዳሚ ጥያቄ አይደለም ኦፍ ኮርስ በትውልድ ደረጃ ይሄን ጥያቄ ይዘን ወደፊት በህጋዊ መንገድ በሰላማዊ መንገድ በተለያዩ የፖለቲካና የዲፕሎማሲ አቅጣጫዎች ትግል አድርገን ኢትዮጵያ የባህር በር እንዲኖራት መስራት ተገቢ ነው ጊዜው ግን አሁን አይደለም አቀራረቡም አሁን ብልጽግና በሚሄድበት መንገድ አይደለም አሁን ብልጽግና የሚሄድበት መንገድ እንኳንስ ሊያስገኝና የባህር በር የማግኘት እድላችንን የበለጠ ያራቀው እንዳይቻል ያደረገው ነው የሚል እምነት ነው እና ይሄ ያው መጨረሻ ላይ ኪሱ ውስጥ የነበረ አንድ ካርድ ነው እኔ ደጋግሜ ከሁለት ዓመት በፊት እናገር ነበር አሁን በስልጣን ላይ ያለው አገዛዝ ሁለት ካርድ ናቸው የኢትዮጵያን ህዝብ ለማጭበርበር የቀሩት አንደኛው የባህር በር ጥያቄ ነው ስለዚህ ከፊታችን ባለ ማንኛውም ጊዜ ለባህር በር ጥያቄ ጠበቃውኛል ኑ ከኔ ጋር ተሰለፉ ይላል ይያልኩ ነበር ይዞት መጣ ሁለተኛው ደግሞ ህገ መንግስት ማሻሻያ አሁንም ህገ መንግስቱን ተገቢ ባልሆነ መንገድ በራሱ መንገድ ለራሴ ይጠቅመኛል በሚለው መንገድ ችግርን በሚፈታ ሳይሆን በሚያባብስ መንገድ ህገ መንግስት ላሻሽልላችሁ ነው የሚል ደግሞ አጀንዳ ይዞ እየመጣ በዚህ በምክክር ኮሚሽኑ አማካኝ እነዚህ የመጨረሻ ካርዶች ናቸው እነዚህን ካርዶች ነው እየተጠቀመ ያለው እና እነዚህ ሁለቱም መንገዶች የአካባቢውን ቀውስ የሚያባብሱ ጦርነቱን እንደገና የበለጠ ቀጣይ የሚያደርጉ እና ህልውናችንን የሚፈታተኑ አካሄዶች ናቸው በዚህ መንገድ ከቀጠለ ያው ቅድም የፈራነው ጦርነት ነው የሚመጣው እንጂ የሚመጣ መፍትሄ የለም ማለት ነው አመሰግናለሁ አቶ ልደቱ ከዚህ ጋር ተያይዞ በተለይም ደግሞ የኢትዮጵያ ያነሳችውን የባህር በር ጥያቄ ጋር ተያይዞ የኢትዮጵያ መንግስት ታላላቅ ሀገሮቹ ሳይቀሩ የዲፕሎማሲ ድጋፍ እንዳለው በደጋፊዎቹ በኩል ሲያስወራ ነበረ እንደዚሁም የተሻለ የዓለም አቀፍ ማህበረሰብ ድጋፍም ሊኖረው ይችላል የሚሉ ግምቶችም ሲሰጡ ነበርና ማለት የኢትዮጵያ መንግስት አሁን ለትግራይም እንደዚሁ ለኤርትራ ወረራም ይፈጽም ከሆነ እንደዚሁ ደጋፊዎቹ እንደሚያወሩ ትልቅ የዲፕሎማሲ ድጋፍ ይኖራል ብለን ማንሳት እንችላለን ወይ እንደዚሁ ሰሞኑን ደግሞ ተመልክተው ከሆነ እንደዚሁ የኤርትራ መንግስት ለአሜሪካ ያቀረበውን ጥሪ ተከትሎ እንግዲህ ዶናልድ ትራምፕም እንደዚሁ ምላሽ የሰጡበትን ደብዳቤ በማህበራዊ ሚዲያ ሲሰራጭ ነበርና ከዚህ ጋር ተያይዞ ይህንን ሁኔታ ምን የሚፈጥር ይመስልሃል የዲፕሎማሲ ጉዳይ ኤርትራም ድጋፍ እያገኘች ነው ወይ ብለን ማንሳት እንችላለን የኢትዮጵያ መንግስት አሁን በዓለም አቀፉ ማህበረሰብ ያለው ተቀባይነትስ እንደዚሁ ቀደም ሲል ስታነሳው እንደነበረ ይሄ ቀጠና ወደ ለየለት ግጭት የሚገባ ከሆነ የዓለም አቀፉ ማህበረሰብ ምን ሊጠቀምበት ብሎ ነው የኢትዮጵያ መንግስት የሚደግፍበት ምክንያት ምን አለው አሁን ጥሩ ጥያቄ ነው መድህን ያነሳሽው እንደዛ ብሎ ሊያስብ ይችላል መንግስት ግን ተጨባጭ እውነታው እንደዛ አይደለም እና የመጀመሪያው ስህተት ማለት ነው የኢትዮጵያ መንግስት እንደው እንደ መንግስት ያስብ ብለን ነገሩን ለማየት ብንሞክር እንደው ከኤርትራ ጋር ጦርነት ይጠቅመኛል ብሎ ካሰበም ያነሳው ጥያቄ ምንድነው አሰብን ፈልጋለሁ ነው ያለው በወረራ ይዛለሁ ነው ያለው በቃ ጦርነቱን በዲፕሎማሲ ረገድ በፕሮፓጋንዳ ረገድ አስቀድሞ ተሸንፎ ነው የጀመረው አስቀድሞ የኤርትራን መንግስት አሸናፊ አድርጎ ነው በዚህ ረገድ ወደ ጦርነት ለመግባት እያሰበ ያለው እንደው ፍጹም የፖለቲካ የዲፕሎማሲ ሃሁ ማያውቅ መንግስት መሆኑን የምትረጂው ለዚህ ነው እና በዚህ ምክንያት ምንድነው የደረሰበት ድጋፍ አይደለም ያገኘው እርግጥ ነው እዚህ አካባቢ ያላቅማቸው ሚንጠራሩ ትንንሽ ሀገሮች አሉ በገንዘብ ኃይል ማሰብ እንዲፈልጉ ጥቅማችንን በገንዘብ ማሳካት እንችላለን ብለው የሚያምኑ የአካባቢውን ፖለቲካ ዲፕሎማሲ በአግባቡ ማይረዱ ሀገሮች አሉ እንደ ዩኤኢ አይነት የነሱ ድጋፍ ሊኖረው ይችላል ቅዠት ውስጥ ናቸው በዚህ መንግስት አማካኝነት እዛ አካባቢ ባለ የጂኦፖለቲክስ ሁኔታ የኛን ጥቅም ማሳካት እንችላለን ብለው ሚስ ካልኩሌት ያደረጉ አካባቢዎች አሉ የነሱ ድጋፍ ሊኖረው ይችላል በጣም ውስጥ ሊሆኑ አገሮች ናቸው በአካባቢው በአለም ፖለቲካ ሚናቸው እዚህ ግባ የሚባል አይደለም አብዛኛዎቹ ሀያላን አገሮች ግን አስቀድመው ነው የተቃወሙት የኢትዮጵያ መንግስት ኤርትራ ላይ እንደዚህ አይነት ዛቻ መጀመር አሰብን ፈልጋለሁ ብሎ በጥያቄ ደረጃ ራሱ ማቅረቡ የወረራ ሙከራ እንደሆነ ገብቷቸው ወዲያው ነው አርፈ ተቀመጥ ያሉት መድህን ታስታውሽ ከሆነ በዚህ ምክንያት እኮ ነው ወዲያው መልሶ ምን አለ
የኤርትራ መንግስት በትግራይ በኩል ማለት ነው በባድመ በኩል በመናምን የያዛቸውን ወሮ የያዛቸውን አካባቢዎች ለቆ ይውጣ የሚል እኮ ምክንያት ነው እንደገና ማንሳት ይፈልጋል። እውነት እነዛ ቦታዎች በሻቢያ መያዛቸው አሳስቦት አይደለም። ምንም ሻቢያ እንዳው ወደ ትግራይ አልገባም ብሎ ሲከራከር የነበረ መንግስት ነው። ወይም ደግሞ የያዘው መሬት በአልጀርስ ስምምነት ለሱ የተፈረደለት ነው የኛ አይደለም ብሎ የተከራከረ መንግስት ነው። አሳፋሪ መንግስት ነው። የራሱን ሉዓላዊነት ለሌላ አገር አሳልፎ የሚሰጥ በውዴታ ተገዶ አይደለም እንደዚህ ብሎ የተናገረ መንግስት ነው። ይሄን ለማለት ግን ያስገደደው በዛ በባህር በር ጥያቄ ምክንያት የደረሰበት የዲፕሎማሲ ጫና ስለነበር እዛ ውጥረት ውስጥ ሲገባ ኮርነር ሲደረግ ወዲያውኑ ሽፍት አደረገና ከመሬታችን መውጣት አለበት የሚል ደብዳቤ መጻፍ ፕሮፓጋንዳ መስራት ጀመረ። ይሄ የዲፕሎማሲ ሽንፈቱን ነው የሚያሳየው። እና በምንም ተአምር አሁን ጦርነት ቢነሳ በኢትዮጵያና በኤርትራ መካከል የዲፕሎማሲና ፕሮፓጋንዳው የኤርትራ መንግስት መጀመሪያ አሸንፎ ነው ወደ ጦርነት ውስጥ የሚገባው። ያን ስራ አስቀድሞ የኢትዮጵያ መንግስት ሰርቶለታል። በቃ ወዲያውኑ በወራሪነት ሌቭል የሚደረገው የኢትዮጵያ መንግስት ነው። ለምን አስቀድሞ ተናግሯል። ሶበርን የሆነ ሉዓላዊ የሆነ የሌላን ሀገር ግዛት ይይዛለሁ ብሎ ዝቷል፣ ዝግጅት አድርጓል። ይሄን ደግሞ በአደባባይ ነው የተናገረው። ከዛም አልፎ በተግባር የኤርትራ ተቃዋሚዎችን አዲስ አበባ ላይ አፋር ላይ በይፋ ማደራጀት ጀምሯል። ይሄ በሌላ ሀገር ህልውና ሉዓላዊነት ላይ ጣልቃ መግባት ነው። በዓለም አቀፍ ህግ ክልክል ነው። ይሄ ወንጀል ነው። የዓለም አቀፍ ህግን የሚጥስ ነው። ይሄን እንኳን ሳይረዳ በሚስጥር አይደለም በአደባባይ እያደረገ ያለ መንግስት እና ሪሊ ድጋፍ ማጣቱ ዲፕሎማሲን ለምንረዳ ሰዎች የዲፕሎማሲ ሀሁ ምንም ጥርጥር የለም። አስቀድሞ በዲፕሎማሲ ተሸንፏል እና የዚህ መንግስት ደግሞ ቁጥር አንድ ድክመቱ ዲፕሎማሲ ዋና ድክመቱ በብዙ ነገሮች ነው ድክመት ያሉበት። ዋና ድክመቱ ግን የዲፕሎማሲ ሀሁ አያውቅ። እንኳንስ በሃያላን ሀገራት በዚህ በአካባቢያችን ሀገሮች ትናንትኛን እንዳስታራቂ እንደ ሰላም አስከባሪ ይቆጥሩ በነበሩ ጎረቤቶቻችን እንኳን የተናቀ መንግስት ነው። የተናቀ አሁን እኮ ብዙዎቹ በዙሪያችን ያሉ ሀገሮች የኢትዮጵያ ችግር ወደኛ እንዳይመጣብን ብለው የሚሰጉበት ሁኔታ ነው። ከትናንት በፊት ግን ኢትዮጵያ አረጋጊ ነበረች። ትልቅ የዲፕሎማሲ ታሪክ ያላት ሀገር ነች። በቁጥር አንድ ከአፍሪካ የተባበሩት መንግስታት መስራች የሆነች ሀገር ነች። ለአፍሪካ ህብረት መመስረት ቁልፍ ሚና የተጫወተች ሀገር ነች። እንደው በሌላ ብዙ ድክመት ያለብን መሆኑ እንደተጠበቀ ሆኖ ትልቅ ጥንካሬ የነበረን እንደ ኢትዮጵያ በዲፕሎማሲ ረገድ በውጭ ጉዳይ ረገድ ይሄን ሁሉ እንዳልነበር አድርጎ ያፈራረሰ አገዛዝ እና ዲፕሎማሲ እርሹ ምንም ይሄ መንግስት በቃ የዲፕሎማሲ ሀሁ ያልገባው መንግስት እና ራሱን ከዓለም ፖለቲካ ከዓለም ዲፕሎማሲ በራሱ መንገድ እየነጠለ ያለ ኃይል ይልቁንስ ምንድነው አሁን በዲፕሎማሲው የረዳው ተቃዋሚ ኃይሎች ከሱ በተጻራሪ የቆምነው ኃይሎች ተባብረን አገርን ህዝብን ወደፊት የማስቀጠል አቅም እንዳለን ማሳየት ስላልቻልን አማራጭ አጥተው ግሉኮስ እየሰጡ እንዳይሞትም እንዳይድንም ሊያከርሙት መፈለጋቸው ነው። ትንሽ እድል የሰጠ በእኛ ድክመት የመጣ እድል ነው ያገኘው እንጂ ይሄን መንግስት እኔና አንቺ ከምናውቀው በላይ አብዛኛዎቹ የዓለም ዲፕሎማቶች ገምገማ አውቀውታል፣ ጠንቅቀው አውቀውታል። ግን አማራጭ ከሌላቸው ደግሞ ምንም ጥርጥር የለም ትንሽ እየደገፉ ያቆዩታል፣ ያሰነብቱታል። ይሄን ስላደረጉ ይደግፉታል ማለት አይደለም፣ ያምኑበታል ማለት አይደለም። በእያንዳንዱ ጉዳይ ላይ እኔና አንቺ ካለን መረጃ የተሻለ መረጃ አለ። ስለዚህ መንግስት ጠንቅቀው ያውቃል። ከዲፕሎማቶች ጋር እኛ ባለን ግንኙነት እኛ ለነሱ የምንነግራቸው ነገር የለም። እንደውም እነሱ ለኛ የሚነግሩን ነገር አለ። አስቀድመው አፋችንን ያዘው። ስለዚህ መንግስት ጠንቅቀው ያውቃል። ትልቁ ችግር ምንድነው? ከዚህ መንግስት ተጻራሪ የቆምን ኃይሎች ተሰባስበን ህብረት ፈጥረን ይችን ሀገርና ህዝብ ማስቀጠል የምንችል መሆኑን ሊያሳይ የሚችል ጥንካሬ መፍጠር አለብን። ስለዚህ ጭራሽ መንግስት የለሽ ሁኔታ ከሚፈጠር ይሄን መንግስት ግሉኮስ እየሰጠን እንዳይሞትም እንዳይድንም አድርገን ብናሰነብተው ይሻላል የሚል ስልት እየተከተሉ ይሄን እንደ ዲፕሎማሲ ድጋፍ የምናየው ከሆነ ስህተት የበለጠ ቀውስ እንዳይፈጠር ከመጠንቀቅ የመጣ ድጋፍ ነው የዚህ አይነቱ ድጋፍ እና ዲፕሎማሲውን እርሹ ልልሽ ነው። የኢትዮጵያ አሁን ያለችበትን ሁኔታ
አያይዘን እንድናነሳ አሁን በጦርነቱም እንደዚሁ በኢኮኖሚ ቀውስም እየታመሰች እንዳለች ይታወቃልና ምናልባት በዚህ ከቀጠለ ኢትዮጵያ ውስጥ ባጋጠመው የኑሮ ውድነት ጋር ተያይዞም እንደዚሁ ህዝባዊ አመጽም ሊነሳ ይችላል የሚሉ ሐሳቦችም ይነሳሉና ከዚህ ጋር ተያይዞ ምናልባት በኢትዮጵያ ውስጥ ምን ሊፈጠር ይችላል? ህዝባዊ አመጽ የሚቀሰቀስበት እድል አለ ብለን ማንሳት የምንችልበት አጋጣሚ አለ? ኢትዮጵያ ውስጥ እንደው እናወዳድር ከተባለ በየትኛውም ዓለም ለሰላማዊ ህዝባዊ ቢተኝነት መቀስቀስ ምክንያት የሚሆኑ ነገሮች ከየትኛውም ዓለም በበለጠ ነው ኢትዮጵያ ውስጥ ያለው። አሁን ያለው ነባራዊ ሁኔታ እንደውም የሚገርመው የኢትዮጵያ ህዝብ ይሄ ሁሉ በደል፣ ይሄ ሁሉ ጫና፣ ይሄ ሁሉ የህልውና ፈተና ውስጥ ገብቶ እንዴት ነው እስካሁን ወደ ሰላማዊ ህዝባዊ ቢተኝነት ያልገባው የዘገየው የሚል ጥያቄ ነው የሚያስነሳው። እና ነባራዊ ሁኔታዎቹ ከበቂ በላይ ሞልተው ፈሰዋል። ስለዚህ ምንም ጥርጥር የለም አሁን እየበቃው ህብረተሰቡ ከዚህ በኋላ ከቀጠልኩ የለው፣ ስለዚህ መታገል አለብኝ፣ አንድ ነገር ማድረግ አለብኝ የሚል ስሜት እየተፈጠረ ተበታትነው የነበሩት እርስ በርሳቸው እንደ ጠላት ይተያዩ የነበሩት የፖለቲካ ኃይሎች ሁሉ ከዛ ድክመታቸው ከዛ ስንፍናቸው ተምረው በቃ ይሄ የጋራ ጠላታችን ተባብረን መታገል አለብን ወደሚል እንቅስቃሴ የትብብር መንፈስ እየገባ፣ ስለዚህ በተለይ ሰላማዊ ህዝባዊ ቢተኝነት ሊፈጠር እንደሚችል ነባራዊ ሁኔታው በግልጽ እያሳየ ነው። መድህን አንድ ነገር ግን ልናገር፣ የኢትዮጵያ ህዝብ ከነባራዊ ሁኔታው ተነስቶ ከሰቆቃው ከችግሩ ተነስቶ ሰላማዊ ህዝባዊ ቢተኝነትን ከማንሳት ከዘገየ እንኳን እኛ ራሳችን ሆን ብለን እንዲጀመር እናደርገዋለን። የፖለቲካ ኃይሎቹ እንዲጀመር እናደርገዋለን። በእኛ እምነት ከዚህ በኋላ ከቀጠል ኢትዮጵያ እንደ ሀገር የኢትዮጵያ ህዝብ እንደ ህዝብ ህልውና አይኖርም። የኢትዮጵያ ህዝብ ደግሞ በተለይ ከተሜው የተማረው ቁጭ ብሎ ጠበንጃ ካነሱ ወጣቶች መፍትሄ መጠበቅ አለበት ብለናል። ስለዚህ ለራሱ ህልውና ሲል የኢትዮጵያ ህዝብ ወደ ጠንካራ አገዛዝ አንቀጥቅጥ የሆነ አገዛዝ አንበርክክ የሆነ የሰላማዊ ህዝባዊ ቢተኝነት እንዲገባ ህብረተሰቡ ባይነሳሳ እንኳን እናነሳሳዋለን፣ እንፈጥረዋለን። ወደዛ ለመሄድ ነው እየተዘጋጀን ያለው። ይሄን ወዳጅም ጠላትም እንዲያውቅ እንዲረዳ እንፈልጋለን። ሌላው ህብረተሰብ አይደለም፣ ተቃዋሚው ኃይል አይደለም፣ በስልጣን ላይ ያለው አገዛዝ ይሄን እንዲረዳ እንፈልጋለን። ሆን ብዬ ነው የምናገረው። ይሄን እንዲሰማ እንፈልጋለን። እንደዛ አይነት ሁኔታ ከመፈጠሩ በፊት መውሰድ የሚችለው ልቦና አግኝቶ እርምጃ ካለ ጊዜው ዛሬ ነው። ወደ እውነተኛ የሰላም የውይይት የድርድር ሁኔታ ሄዶ ራሱንም አገሪቱንም ህዝቡንም ማዳን ካለበት ይሄን መስማት አለበት። በድብቅ አይደለም፣ በአደባባይ ልንነግረው እንፈልጋለን። የኢትዮጵያን ህዝብ እናነሳሳዋለን ወደ ተጨባጭ ወደሆነ መሬት ላይ አገዛዝ አንቀጥቅጥ ይሆን ከማንቀጥቅጥ ማለት አገዛዝ አንበርክክ ወደሆነ ሰላማዊ ህዝባዊ ቢተኝነት እንዲገባ እየሰራን ነው። ሌት ተቀን እየሰራን ይሄን የኢትዮጵያ መንግስት እንዲሰማ እንፈልጋለን፣ እንዲያውቅ እንፈልጋለን። ሳይመሽበት መውሰድ ያለበትን እርምጃ እንዲወስድ እንፈልጋለን። አሁን በፓርቲ የሚመራ መንግስት አይደለም ያለው፣ በመንግስት መዋቅር የሚመራ መንግስት አይደለም ያለው፣ በአንድ ጠቅላይ ሚኒስትር በአንድ ግለሰብ የሚመራ መንግስት ነው ያለው። ስለዚህ የብልጽግና ፓርቲ ሰዎች፣ በኢትዮጵያ መንግስት መዋቅር ውስጥ ያሉ ሰዎች አደጋው ሲመጣ ጠቅላይ ሚኒስትሩን ብቻ ለይቶ አይደለም ችግር ውስጥ የሚያስገባው፣ አጠቃላይ መዋቅሩ ነው። አጠቃላይ ባለስልጣናት አደጋ ውስጥ ነው የሚገቡት። ይሄን ተገንዝበው ከአሁኑ የፓርቲንም የመንግስትንም ስልጣን ቀምቶ ያላግባብ በእጁ አስገብቶ የሀገርና የህዝብን ህልውና ችግር ውስጥ የከተተውን ጠቅላይ ሚኒስትር ሀየ ማለት አለበት። ይዘህል ልጠፋ ነው፣ አቁም። እንደውም አንተን አውርደን ሌላ ሰው በስልጣን መተካት እንፈልጋለን። ተክተን ደግሞ ወደ እውነተኛ የሰላም የውይይት የድርድር ሂደት ወደ አዲስ የሽግግር ሂደት አገሪቱ እንድትገባ እንፈልጋለን። ይሄን ካላደረግን ያንተም የኛም ህልውና የለም፣ የአገሪቱም የህዝቡም ህልውና አደጋ ውስጥ ነው የሚገባው ማለት መቻል አለባቸው። ይሄን ማለት ካልቻሉ አንድ ጊዜ በቅቶት የኛን ድምጽ ሰምቶ የኢትዮጵያ ህዝብ ወደ ጠንካራ ህዝባዊ ሰላማዊ ቢተኝነት ከገባ ያን ማዕበል አይችሉት፣ ጥርግርግ አድርጎ ነው የሚያጠፋቸው። የኛ ፍላጎት እሱ ቢሆን አይደለም።
ለዚህ ነው አስቀድመን በግልጽ እየተናገርን። ስለዚህ መምጣቱ አይቀር ቢልሚ የጊዜ ጉዳይ። አንጋፋ ፖለቲከኛ አቶ ልደቱ አየለው ጊዜህን ሰውተህ ይህን መሰለ መልካም ጊዜ ስለሰጠኝ እጅግ አድርጌ አመሰግናለሁ። ለዛሬ የነበረኝን ጥያቄዎችን ጨርሻለሁ። ነገር ግን ማንሳት ፈልጋለሁ እየጨረስክ ከሆነ መልካም እድል ልሰጥህ ነበረ፣ ተጠቀምበት። ጥሩ ይመስለኛል። ትግራይ ኢትዮጵያ ቀውስ ውስጥ ናት እያልን ነው አይደል? እውነቱን ለመናገር ከትግራይ ማን ነው ከኢትዮጵያ ውስጥ ደግሞ ትግራይ ትልቅ ቀውስ ውስጥ ነው። ቅድም ተናግረን ኦሮሚያም ትልቅ ቀውስ ውስጥ ነው። አማራ ክልልም ትልቅ ቀውስ ውስጥ ነው። ትግራይ ደግሞ የባሰ ቀውስ ውስጥ ነው። ምናልባት ትግራይ ከአፄ ዮሐንስ መሞት ማግስት በኋላ የገጠማት ከዛም የባሰ ችግር ውስጥ ነው የገባችው። በጣም ትልቅ የሆነ ቀውስ ውስጥ ነው የገባችው። የትግራይ ህዝብ ህልውና ከመቼውም ጊዜ በላይ አደጋ ውስጥ የወደቀበት ሁኔታ ነው ያለው እና በዚህ ሁኔታ ያለ ክልልና ህዝብ ነገሮችን በጥንቃቄ ማየት አለበት ብዬ አምናለሁ። እና ሁለት ነገሮች ላይ ሐሳብ ለመስጠት ፈልጌ ነው። በአንድ በኩል የአመራር ችግር ተፈጥሯል ትግራይ ውስጥ። አሁን የትግራይን ህዝብ በበቂ ሁኔታ ህልውናውን ለማስከበር የሚያስችል ጠንካራ የሆነ አመራር አለ ብዬ አላምንም ትግራይ ውስጥ። ስለዚህ ይሄ የአመራር ክፍተት፣ ይሄ የአመራር ድክመት እንዲፈታ ጥረት መደረግ አለበት ብዬ አምናለሁ። አሁን ሰሞኑን ዶክተር ደብረጽዮን ለመታደስ የሞከርን ነው፣ ሪፎርም ለማድረግ አስበናል የሚል መግለጫ እንደተናገሩ ሰምቻለሁ። ከሆነ ሰየው ግን ትልቁ ችግር ምንድነው? የቲፒኤልኤፍ ችግር ወደ ግምገማ ሲገባ ራሴን ላርም ነው ሲል ሁልጊዜ የሚነሳው መስመሬ ትክክል ነው ብሎ ይነሳል። ሲነሳ መስመሬ ትክክል ነው ይልና ይሄ መስመሬ ግን ችግር የተፈጠረበት በሰዎች ምክንያት ነው፣ በአፈጻጸም ምክንያት ነው ይላል። በዚህ ምክንያት የሚሞክራቸው ሪፎርሞች የለውጥ እንቅስቃሴዎች ሁሉ ውጤታማ ሳይሆኑ ይቀራሉ። አሁንም ከልቡ ቲፒኤልኤፍ ሪፎርም የሚያካሂድ ከሆነ ከዚህ አባዜው መላቀቅ አለበት። መጀመሪያ መስመሬ ትክክል ነው ወይ? መስመሬ ችግር የለውም ወይ? 50 ዓመት ሙሉ ታግዬ የትግራይን ህዝብና ራሴን እንዲህ አይነት ጣጣ ውስጥ እንዲህ አይነት ፍዳ ውስጥ ያስገባሁት መስመሬ ምን ችግር ቢኖርበት ነው ብሎ ነው መነሳት ያለበት እንጂ እንደስካሁኑ እንደ 50 ዓመቱ መጀመሪያው መስመሬ ትክክል ነው ብሎ የሚነሳ ከሆነ አስቀድሞ ተሸንፏል። የፈለገውን ያህል ቀን ወራት ተሰብስቦ ቢገማገም ቢወያይ የሚያመጣው ተጨባጭ ለውጥ አይኖርም። ስለዚህ ራሳችሁን ልገመግሙ ከሆነ የመጀመሪያው መነሻችሁ መስመሬ ትክክል ነው ወይ ብላችሁ ጀምሩ የሚል እምነት አለ። ደርሶሽ እንደሆነ አላቅም የላኩልሽ መስለኛል። የዛሬ 2 ዓመት ገደማ መስመር እዩ ኃይልና የሚል አንድ ጽሁፍ ጽፌ ነበር። የትግራይ ኃይሎች በምን ሁኔታ ራሳቸውን መገምገምና ማረም ድክመታቸውን ማሻሻል እንዳለባቸው ሐሳብ ሰጥቼ ነበር። ዛሬ ሊመጣ የሚችለው ችግር ሊመጣ እንደሚችል ያኔ ተናግሬ ነበር። በተመሳሳይ መንገድ ነው እየቀጠሉ ያሉት። ስለዚህ የትግራይ ኃይሎች ሁልጊዜ ችግርን ውጫዊ ከማድረግ ሁልጊዜም ችግሩ የሰዎችና ያፈጻጸም መሆኑን እንደሆነ አድርገው ከማቅረብ በላይ የተከተልነው መስመር ትክክል ነው ወይ? ሪዮት ዓለማችን የፖለቲካ መስመራችን ችግር የለበትም ወይ ብለው ነው ግምገማ መጀመሪያ ያለባቸው። እኔ በአንድ በኩል ይሄን መልእክት ለቲፒኤልኤፍ እና ለቲፒኤልኤፍ አጋሮች ማስተላለፍ ይፈልጋል። አንድ ይሄን የምለው ለምንድን ነው? ጠንካራ የሆነ የፖለቲካ አመራር የትግራይ ህዝብ ያስፈልገዋል። ከነችግሩ የግድ ያስፈልገዋል። ይሄ እንዲኖረው ከተፈለገ አንዱ መሟላት ያለበት ነገር ይሄ ሊስተካከል የሚችለው እውነተኛ በሆነ ጀኒውን በሆነ ግምገማ ነው። ያ ግምገማ ከሰው ጋር ካፈጻጸም ጋር በተያያዘ ብቻ ተደርጎ ውጤት ሊያመጣ ይችላል።